መድብል ወንድሙን ብሩክን ለማግኘት ባደረጋቸው አካሄዶች ዛሬ ላይ ጫፍ የደረሰ ስኬታማ የሆነ መንገድ ላይ ደርሷል። ታዲያ ይህንንም ነገር ደግሞ ክፉ ደጉን ሞክሮ በውድም በግድም እንዲሁም ደግሞ በትህትና ሞክሮ ያልተሳካለት መድብል ዛሬ ላይ ደግሞ ባላሰበው መልኩ ዝና በእጁ ውስጥ ገብቷል። ወንድሙን የሚያገኝበትን መንገድ በትልቁ ተከፍቶለታል። ታዲያ ይህንንም ወጥመድ ደግሞ ዝና በራሱ እንዲከፍትለት አድርጎት ነበር። ዝና ኤፍራታን መድብልን እንድትመርዝለት ካደረገ በኋላ መርዙንም ደግሞ አደገኛ መርዝ ስለመሆኑ ሲናገርም ነበር። ይህንን መርዝ አይደለም መብላት ይቅርና ወደ አፉ ካስጠጋው ደቂቃዎች እንደማይቀመጥና እርር የሚያደርግ መርዝ አደገኛ መርዝ እንደሰጠውም ሲናገር ነበር። ታዲያ መድብልም ደግሞ ኤፍራታን ግብዣ የኤፍራታን ግብዣ የፍቅር ግብዣ ነው በማለት ተቀብሎ ነበረ። ታዲያ ኤፍራታ ደግሞ ሁኔታዋ ስለሚያስታውቅ ሁኔታዋ ፊቷ፣ እጇ፣ እግሯ ሁሉ ነገሯ ስለሚንቀጠቀጥ እሱም ደግሞ እውነትሽን ነው ወይ ምንም ነገር የተፈጠረ ነገር የለም ወይ ሲልም እንዲጠራጠር አድርጎታል። ታዲያ እሱም ደግሞ ስልኳን አብዝታ ማየት ስታበዛበት እንዲሁም ደግሞ ስልኳን እያበዛች መከታተል እንዲሁም ሲደወልላትም ደግሞ ስልኳን መዝጋት ስታበዛ መድብልም የተጠራጠረው ነገር ነበርና የተጠራጠረውም ነገር ከቦታው ላይ አግኝቶታል። ታዲያ ኤፍራታን ደግሞ ከጀርባዬ ላይ እየሰራው አይደለም በይኝ ኤፍራታ፣ እኔ እኮ ለመጀመሪያ ጊዜ ነው ሴት ስቀርብና ሴት ሳምን። ታዲያ እኔ ካንቺ ብዙ ነገር አስቤ አቅጄ ብዙ ነገር ህይወቴን ተስፋ የቆረጥኩበትን ህይወቴን ደግሞ በአንቺ ወደ ተስፋ መጥቼ ነበር ሲልም ደግሞ እውነታውን እንድታወጣ አድርጓታል። ኤፍራታ ዛሬ ትናገራለሽ አትናገርም? የእውነት ከጀርባ እየወጋሽን ነው አሁን ካልነገርሽኝ በማለት ሲያናግራትም ጠበቅ አድርጎ ሲይዛትም ኤፍራታም ደግሞ ተገዳ እንዳደረገችውና ዝና አስገድደሽ መርዥው እንዳላት ትነግረዋለች። ታዲያ እሱም ደግሞ ታዲያ አደረግሽው እኮ በእኔ ጨከንሽ በማለት እሱ በመጀመሪያ የሰጠችው መርዝ እሷ እንድትቀምሰው አድርጓታል። እሷም ደግሞ ይቅርታ በማለት እውነታውን ፍርጥ አድርጋ ነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቀጣይ የምሳሌን ድራማ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ ቤተሰብ እያልኩኝ እንግዲህ ዝና እያግበዘበዘው በገዛ እጁና በገዛ እግሩ ከመድብል እጅ ላይ እንዲወርቅ ሆኗል። ታዲያ ዝና ደግሞ ስለ አደገኛነቱና ስለ መርዛማነቱ ስራውን ሲናገር ደግሞ በገዛ እጁ ስለመሰከረው ባህሪው ሲናገር ደግሞ እንዲሁ ለኤፍራታ በመደወል ኤፍራታ ላውድ ስፒከሩን እንድትከፍተው አድርጓት ነበር መድብልም። ታዲያ መድብልም ደግሞ ይህንን ነገር የምንም ያህል ክፉ ቢሆን ለዚህ ደረጃ ይራመዳል ብሎም አላሰበም ነበር። የተናገራቸው ነገሮች ዝና የሰው ልጅ የሚያደርጋቸው ነገሮች አልነበሩም። ታዲያ መድብልም ደግሞ ይህን ሰው አሁኑኑ የሚገባውን እሰጠዋለሁ ሲልም ለኤፍራታ አጥብቆ እንድታመጣው ጠይቋታል። ኤፍራታም ደግሞ አልገባኝም ልትጋደሉ ነው እንዴ በማለት ኤፍራታ ግድያና መገዳደል የሚባሉ ነገሮችን ትፈራለች። ነገር ግን ያደረገችው ነገር በትልቁ ስህተት ነው። መድብልን ብትወደውም ብታፈቅረውም እንዲሁም ደግሞ ዝና የምንም ያህል ከሱ ህይወቷን እንድታስቀድም ቢያደርጋትም ነገር ግን ደግሞ በሌላ በኩል ማህሌት እንዳደረገችው አድርጋ የሱንም ህይወት ማዳን ትችል ነበር። ዛሬ ላይ መድብል በህይወት ካለ አይቆጠርም። ምክንያቱም ኤፍራታን አምሯት ግስጥ አድርጎት ነበረ። እሱ ባይጠረጠራትና አካሄዷ እንዲሁ የጁሱን አቀራረብ፣ አያያዝ፣ አወራሯ ሁሉ ነገሯ ጥርጣሬ ውስጥ ባይከተውና መድብልም ደግሞ እንዲጠራጠር ያደረገበት ምክንያት የመጨረሻ እድሉን መሞከር ያለበትና ወንድሙንም ለማዳን ሲል በዙሪያው ካሉ ሰዎች ከሚጠራጠራቸውም ሰዎች ከብዙ አደጋ መጠበቅም ስላለበት ኤፍራታም ደግሞ ከጠላቶቹ መካከል አብራ የምትኖር ሴት ስለሆነ ሞገስም መድብል አድራሻውን ማጥፋቱና ስራውን ብቻ እሰራለሁ አንተ የምትኖርለት ህይወት አለ በማለት ገለል ማለቱን ከሱ አልወደደውም። መድብልን ማግኘት አለብኝ በምንም መልኩ ይሁን በምንም ሁኔታ ላይ ቢሆን ከሱ ጎን አብሬ መቆም አለብኝ በማለት ሞገስ አሁን ላይ አብሮት ነው፣ አሁንም ድረስ አብሮት ነው። እንዲሁም ደግሞ ለዳጣ መድብል እንድንረዳውና ልናግዘው ይገባል፣ አብረን ልንሄድ ይገባል በማለት ዳጣንም እያበረታታት ነበር። ታዲያ በሌላ በኩል ደግሞ ኤፍራታን ወንጀል ውስጥ እንድትገባ
እንድትገባ ካደረጋት በኋላ ዝና ስለ አደገኛነቱና ስለ ክፋቱ ደግሞ እሱ ኤፍራታን ወንጀል ውስጥ ከከተታት በኋላ እንደማይመለከተውና እንዲሁም ደግሞ የስልክ ልውውጥ ባደረጉበትም ጊዜ በቀጥታ መስመር ስልክ መደዋወሉ ለእሱ እንደ መረጃ መያዝ ስለሚሆንበት በዚህ ስልክ አታናግሪኝ፣ በዋትሳፕ ደውልሽ አናግሪኝ ነበር ያለው። ምክንያቱም ወደፊት ኤፍራታ ችግር ላይ ብትወድቅ ምርመራ ስለሚደረግ በምርመራ ላይ ደግሞ የስልክ የመስመር ስልኮች ስለሆኑ የሚመረመሩት የዋትሳፕ ውጤቶች ስለማይመረመሩና ምናልባትም ኮምፒውተር ላይ ሊወጡ ስለማይችሉ ሊገኙ ስለማይችሉ ስለዚህ ከወንጀል ራሱን ለማግለል ሲል ኤፍራታን ከስልክም አርቋታል። ኤፍራታም ደግሞ አልገባኝም፣ ምን እያደረከኝ ነው? ልትክደኝ ነው እንዴ ብትለው ስልኩንም ማናገርም ፈቃደኛ አልነበረም። አይደለም ይቅርና ሊቀርብና ወደ እነሱ ሊመጣና እንዲሁ ደግሞ የወንጀሉ ተባባሪ በወንጀል ካጨማለቃቸውም በኋላ የወንጀል ተባባሪ የነፍሰ ገዳይም ተባባሪ እንድትሆን ደግሞ በሌላ በኩል ማህሌትን ወድጃታለሁ፣ ከሰዎች መርጫታለሁ የሚላትን የሚያባብላትን በሚሊዮን የሚቆጠር ገንዘብ እንድትቆጠር እያደረጋት ትንሹንም ትልቁንም የወንጀሉንም እንዲሁ ደግሞ ማንኛውንም ተራውንም ወሬ እያማከራት እንደ ጓደኛ ብሎ ቀርቦ ለወንጀል ግን እንድትተባበራት ያደረገው ማህሌትን ነበር። ታዲያ ማህሌት ደግሞ ይህንን ነገር ማድረጓ በጣም አሳዛኝ ነገር ነበረ። ማህሌትም የት እንዳለች ስትጠየቅ ደግሞ ማህሌትም የት እንዳለች አላውቅም፣ ነገር ግን ፈልገሽ እሷኑ አምጫትና ተነጋገሩ ነበር ያለት። ኤፍራታም ደግሞ በሚያሳዝን ሁኔታ እንዴት ትክደኛለህ? አብረን ብዙ ነገር ተነጋግረን የለ ቢያንስ ወንጀል እንኳን እንዲቀልልኝ ወደ ሕክምና መውሰድ አለብኝ ባለችም ጊዜ ሕክምናውን እንዳታስበውና እንዲሁም ደግሞ ወደ ፖሊስ ጣቢያን በመሄድ ፖሊስ ጣቢያም አመለክታለሁ፣ ምክንያቱም ይህንን ነገር ካመለከትኩኝ ቢያንስ ለእኔ ወንጀሉና ነፍሰ ገዳይነቱ ለእኔ ይቀልልኛል፣ ምህረት እንዲደረግልኝ ያደርገኛል በማለት ወደ ፖሊስ ጣቢያ አመራለሁ የሚለውን ስልክ ከመድብል ነበር ይህንን ሀሳብ የተቀበለችው። እሷ ይህንን ነገር አታውቅም ነበር። እንግዲህ እሱ በሱ ቤት ደግሞ አድራሻውን አጠፋፍቶ መረጃውን አጠፋፍቶ ሊጠፋ ነበር። ነገር ግን መድብል ተመለከች አይደለ ኤፍራታ፣ ከደቂቃዎች በፊት እኮ ገለሽኝ ነበረ፣ እኔን ገለሽኝ ቢሆን አየሽ አይደለ ምንም ያህል ወንጀል አሰርቶሽ ከአንቺ ጋር እንደማይቆይ የምን ያህል አደገኛ ሰው እንደሆነ ተመለከች በማለት መድብል ኤፍራታን ዘወር ብላ ወደኋላ ከምን አይነት ሰው ጋር እንደተቀናጀችና ወደፊት የሚጠብቃትን እሷም ሆነች እህቷ ወደፊት የሚጠብቃቸውን እጣ ፈንታ እየነገራትም ነበረ። ታዲያ የዋትሳፑንም ንግግር ካዳመጠ በኋላ እንዲሁ ደግሞ ራሴን ልክ እሱ እንዳደረገው አድርገሽ እንደመታሽኝና እንደገደልሽኝ አድርገሽ እወድቃለሁ በማለት ፎቶ አንስታ እንድትልክለት አድርጓታል። መድብል አድራሻውንም ስልኩንም አጠፋፍቶ የጠፋው መድብል ደግሞ አሁን ላይ ለሞገስ በመደወል አዲስ ነገር አሰምቶታል። ታዲያ ደግሞም የተሻለ ነገርና ጥሩ መረጃ ስላለው ጥሩና አዲስ ነገር ስላለው ቅርቤ እንድትሆን በማለት የጠበቀውና ያላሰበው ነገር እንደገጠመውና በምፈልግ ሰዓት እንድትመጣልኝ በማለት ለሞገስ አሳውቆታል። ሞገስም ስፈልገ ነበር፣ የት ነበርክ? ምንድነው የሚያስፈልገ? በማለት የተለያየ ጥያቄ ቢጠይቀውም እባክህን ሞገስ ምንም አትጠይቅ፣ ለማዝህ ነገር ብቻ የምልህን ነገር ብቻ አድርግልኝ በማለት እንግዲህ ከሞት እንደተረፈና ዝናን ወጥመድ ውስጥ እንዳስገባው እሱም ደግሞ መኪና አዘጋጅቶለት እንዲመጣ አድርጎ ነበረ። ዝናም ለጓደኛው ለካሌብ በመደወል እንግዲህ ዛሬ ትልቅ ድል እንዳደረገና ትልቅ ማንም ያልሰራውን ትልቅ ኦፕሬሽን እንዳደረገ ደውሎ ለጓደኛው ለጨካኙ ለካሌብ ነግሮታል ማለት ነው። እንግዲህ ትልቅ ነገር እንዳደረገና መድብልን አጠፋ ማለት ከምድረገጽ መሪ የሆኑ ጨካኞችን ወይም ደግሞ ከኛ በላይ የሆኑ ሰዎችን እንዲሁ ደግሞ ለስራችን ከዚህ በኋላ ማንም ሊያፍን አፈንፍኑም ሊይዘንም ሆነ ማንም ሊቃረነን በማይችል መልኩ መድብልን ወጥመዳችን ውስጥ አስገብተነዋል። ፎቶውን አይቻለሁ። እናም ደግሞ በመቀጠልም ደግሞ ለማረጋገጥ ሞቷል ብላኛለች ልጅቷ። ስለዚህ ለማረጋገጥ ደግሞ በቦታው መሄድ አይቀርም ሲልም ደግሞ ዝና በተለያዩ አቅጣጫዎች ስልክ በመደዋወል መረጃ አሳውቋቸዋል። እንዲሁም ወደ ቦታውም ሲሄድ ደግሞ ብቻዬን መሄድ የለብኝም ከኋላ እንዲከተሉኝ ወንዶችንና ጋርዶችንም አዘጋጅልኝ ብሎታል። ታዲያ ካሌብም ደግሞ ይህንን ነገር እያሞገሰለትና እያጨበጨበለት እንዲሁም ደግሞ ተባባሪ የነበረችውንም ልጅ ኤፍራታንም እንዲገላት ያደርገዋል። ታዲያ ኤፍራታ መገደል አለባት ብሎ ደግሞ የሚያምነው እንግዲህ ነፍስ ስላጠፋን ስለተመለከተችና አንድ ቀን እድሜውን ቢረዝም ምናልባት አሁንም ባይሆን ወደፊትም
መናገሯና ማጋለጧ ስለማይቀር ስለኛ ፍንጭ ስላወቀች፣ ስለዚህ ልጅቷ በህይወት መኖር የለባትም። በመጀመሪያ የእሱን ሬሳ አንሳና ማንም የማያገኝበት ቦታ እንግዲህ አርገህ መወርወር ያለበት ቦታ ወርውረው ፀሐይዋ ጠለቅ ስትል በማለት መረጃ አሳውቆታል። በመቀጠልም ደግሞ ለእሷ ደግሞ ቦታ እንይዝላታለን፣ እሷ ግን በህይወት መኖር የለባትም። እንግዲህ ኤፍራታ የተቀጣችው ዳብል ቅጣት መጀመሪያ የምትወደውንና የምታፈቅረውን ፍቅረኛዋን እንድትመርዘው አድርገዋል። በመቀጠልም ደግሞ ራሳቸውን ከወንጀል ለማንጻትና እንግዲህ ምስክር እንዳይኖርባቸው አሁንም ቢሆን ወደፊትም ቢሆን ወንጀል እንዳይገኝባቸው መስካሪ እንዳይኖርባቸው ይህንን ነገር ያደረጉት በስልክም ቢሆን የስልክ ልውውጥ ባደረጉበት ጊዜ የተለዋወጡት በዋትሳፕ ስለሆነ መረጃ እንዳይገኝበት አድርጎ ሁሉንም ነገር ካጠፋ በኋላ ኤፍራታ እንግዲህ ማታግዘኝ ከሆነና መታይ የማታይልኝ ከሆነ ለፖሊስ አመለክታለሁ በማለቷም ይሁን መረጃ ስለማወቋ ብቻ ኤፍራታ ከመድረገጽ መውጣት መጥፋት አለባት በማለት ለእሷም ደግሞ ሌላ መርዝ አዘጋጅተውላታል። ኤፍራታ እንግዲህ በተለያየ አቅጣጫ ነው የተገደለችው። እሷን ደግሞ ማህሌትን ደግሞ በሌላ በኩል ዝና በመደወል አቅራቢያው እንድትሆን አድርጓታል። ማህሌትን በፍጹም የማይፈልጋት ሴት ብትሆንም እንዲሁ ለወንጀሉ ግን አቅራቢያው እንድትሆን ይፈልጋል። ታዲያ ማህሌትን የት አካባቢ ነሽ በማለትም አረጋግጦ ነበረ። ኤፍራታም ለመድብል ማህሌት ከዝና ጋር አለመሆኗን አረጋግጣ ነግረው ነበር። ማህሌትም ከሁለታቸውም ሩቅ ነሽ፣ ቢሆንም ግን ደግሞ መድብል ቅዳችንን ልታበላሽብን ስለምትችል ማህሌት ወደዚህ ቦታ እንዳትመጣ አድርጊልኝ፣ እሷን አርቂልኝ በማለት በሌላ በኩል ዝና እንድትቀርበው ማህሌት ቢያደርጋትም ፍጹም ማህሌት ሩቅ ናት። ኤፍራታ ደግሞ ለማህሌት በመደወል እንዳትመጣና መሄድ እንዳለባትና ምቹ ቦታ እንዳልሆነች ጥሩ ነገር እየተሰማት እንዳልሆነና ቁልፍም ስለማላስቀምጥ እንድትዘገይ በማለት ለማህሌት እንድትርቃት አድርጋለች። እንግዲህ በዚህ መልኩ መድብል የወንድሙን ጣላት እንዲሁም ደግሞ ወንድሙ የሚገኝበትን መረቦች በዚህ መልኩ አጠማምዶ ይገኛል። እንግዲህ በመቀጠልም ደግሞ ሞገስን መረጃውን ያደረጋቸውን ነገሮች ለስኬት የዳረጉትን ነገሮች ካሰባሰበ በኋላ ሞገስንም ቶሎ ድረስልኝ ባለው መልኩ ሞገስን በቦታው ደርሷል። ታዲያ ዝናም በቦታው እንደደረሰ መጀመሪያ የተመለከተው የመድብልን መሞት ነበረ። ሞቷን ሲል ያረጋገጠ መስሎን ነበር። እንግዲህ እሱም ደግሞ በተቀመጠበት በጥበብ ድፍት አድርጎታል። በጥበብ ከደፋም በኋላ ዝና በምን መልኩ እንደወደቀና ምን እንደተፈጠረ በማያውቁ መልኩ ዝና ዝርር ብሏል። ያው ግን በህይወት የሚያጠፋው ነገር ባይሆንም ነገር ግን ለጊዜው ለ24 ሰዓት ቢሆንም ራሱን እንዲስት የሚያደርግ ነገር አድርጎት አጋድሞታል። ታዲያ ይህንንም የተመለከተው ሞገስ ደግሞ ለዚህ ጥበበኛ ጓደኛው መድብል አጨብጭቦለት እንግዲህ ዝናቸውን ይዘው የወንድማቸውን የብሩክን መገኛ የሚያደርሳቸውን ጫፍ በዚህ መልኩ ይዘዋል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ደግሞ እንግዲህ ከብሩክ ጋር የምንገናኝ ይሆናል። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ ያልኩኝ፣ ባይ ባይ።